ሰላም ጤና ይስጥልኝ ዶክተር በድሪ አህመድ እባላለሁ የማህፀንና ጽንስ ስፔሻሊስት ሐኪም ከዌል ስፕሪንግ መልቲ ስፔሻሊቲ ማዕከል። ዛሬ እንድናገር የፈለኩት በእርግዝና ጊዜ የመጀመሪያ 3 ወራት ከሚያስቸግሩት አንዱ የማቅለሽለሽና ማስመለስ ሲሆን እነኚህ ምልክቶች በብዛት የሚጀምረው ከ6 እስከ 7 ሳምንታት ነው። ግን በጣም እናቶችን አስቸግሮ ለሕክምና እንዲሄዱ የሚያደርግበት ወቅት ከ9 እስከ 10 ሳምንታት ሲሆን ዋናው ምክንያቱ ባይታወቅም እንደ አጋላጭ ምክንያቶች ከመጠቀሱት የእርግዝና ሆርሞን ወይም ደግሞ ኤችሲጂ የሚጨምርበት ወቅት ነው። ሌሎች አጋላጭ የሚባሉት ምክንያቶች እርግዝናው መንታና ከዛ በላይ ከሆነ ወይም ደግሞ እርግዝናው የአፈጣጠር ችግር ያለው ለምሳሌ ሞላር ፕሬግናንሲ ከሆነ ከዚህ በፊት በእርግዝና ጊዜ እንደዚህ አይነት ታሪክ ካላትና በአሁኑ ደግሞ አሁን ባለችበት ለነዛን ታሪክ የመጋለጥ እድሏ ይጨምራል። ሌላ አጋላጭ ደግሞ ከዚህ በፊት የባክቴሪያ ኢንፌክሽን ካለባትና በትክክል ተመርምራ ካልታከመች ለእንደዚህ አይነት የማቅለሽለሽና ማስመለስ ትጋለጣለች። አንዲት እናት ቤት ውስጥ ማቅለሽለሽና ማስመለስ ሲያስቸግራት ምን ማድረግ አለባት? አንደኛ የአመጋገብ ሁኔታዋን ማስተካከል አለባት። ለምሳሌ ሌላ ጊዜ ሰው በተለምዶ ቁርስ፣ ምሳ፣ እራት የሚመገበው ከሆነ አንዲት እናት እርጉዝ ስትሆን ተጨማሪ 2 ምግብ ያስፈልጋታል። ያም ማለት ትንሽ ቶሎ እንድትመገብ ይመከራል። ሁለተኛው ደግሞ ይህንን እንዲያባብሱ ከሚያደርጉ ነገሮች መጠንቀቅ አለባት። ይህን የሚያነሱ ሽታዎች፣ ኪችን ውስጥ ገብቶ ምግብ ማብሰል፣ የሽንኩርት ሽታ፣ እነዚህ ነገሮች መራቅ አለባት። ሌላው ደግሞ በቂ ፈሳሽ መውሰድ አለባት። ለምሳሌ ይሄኛው እርግዝና በራሱ በጣም ፈሳሽ ስለሚያስፈልግ አንዲት እናት በእርግዝና ጊዜ በቂ ፈሳሽ ያስፈልጋታል። ሌላው በቂ እረፍት ማድረግ አለባት። እነዚህና ሌሎች ከዚህ ለመታከም አድርጋ እምቢ ካላት ሐኪም ማየት አለባት። መቼው ነው ሐኪም ማየት አለባት እንደዚህ የሚያጋጥማት እናቶች? አንደኛ ይሄ ማቅለሽለሹ በየጊዜው ይህንን ከላይ የጠቀስኳቸውን ነገሮች እየተጠቀመች ማይሻላት ከሆነ፣ ኪሎዋ ደግሞ ከ5% በላይ የሚቀንስ ከሆነ፣ በቀን 3ና ከዛ በላይ ማስመለስ ኖሮ ማዞር፣ የምግብ ፍላጎት ማጣት ካጋጠማት ወደ ሐኪም ቤት መሄድ አለባት። ግን ወደ ሐኪም ቤት ካልሄደች ምን ችግሮች ያስከትላሉ? አንደኛ እናት ላይ ነው። እናት ላይ ከሚያስከትሉት ችግሮች አንደኛ በማስመለሱ የተነሳ የጉሮሮ መሰንጠቅ፣ በማስመለሱ የተነሳ ደግሞ ከሰውነታችን የሚወጡ ፈሳሾች የኤሌክትሮላይት ኢምባላንስ ያመጣል። ይህም ለሰውነታችን በጣም የሚያስፈልጉ እነ ፖታሲየም አይነቶች ለሰውነታችን አስፈላጊ ስለሆኑ በማስመለስ ምክንያት ይወጣሉ። ሌላው ደግሞ አስፈላጊ የሚባሉ ቫይታሚኖች ከሰውነታችን ይወግዳል። ለምሳሌ ቫይታሚን ቢ1። ይሄ ደግሞ ከሰውነታችን ከወጣ የመራመድ አለመቻል፣ ግራ መጋባት፣ ስትራመድ ደግሞ አቅም የማጣት ያስከትላሉ። ሁለተኛው ደግሞ ልጅ ላይ የሚከተለውን ችግር ነው። አንደኛ ልጅ ላይ ከሚከተሉ ችግሮች ቀኑ ሳይደርስ ሚጥ መምጣት። ለምሳሌ ከ37 ሳምንት በፊት በዚህ ምክንያት ሚጥ ሊመጣ ይችላል። ሌላው ደግሞ አነስ ያለ ኪሎ። እኛ የምንፈልገው አንድ እናት ከ2.5 ኪሎ በላይ ነው የምንፈልገው። ስለዚህ እነዚህ አይነት ነገሮች እናት አጋጥሟት ሕክምና ካላገኘች ኪሎ ትንሽ የሆነ ልጅ የመውለድ ትችላለች። ሌላም አንዳንድ ጥናቶች እንደሚያመለክቱት ከሆነ ልጁ ከተወለደ በኋላ በጣም